እሺ ስሜ መስፍን ሙሉጌታ ይባላል። የመንዝጌራ ምድር ወረዳ ፍርድ ቤት ፕሬዝዳንት ነኝ። በመጀመሪያ እዚህ መጥታችሁ ፍርድ ቤታችን የሰራውን ስራ ለሕዝብ ይፋ ለማድረግ በመምጣታችሁ እጅግ ምስጋና አቀርባለሁ። ከዛ በተረፈ ለወረዳችን ማህበረሰብ እና ለመላው ኢትዮጵያ ሕዝብ ለክርስቲያኖቹ እንኳን ለ2018 ዓመተ ምህረት የጥምቀት በዓል አደረሳቸው የሚል መልካም ምኞት ገልጽና ያው ፍርድ ቤታችን የሚሰራቸው ስራዎችን በተመለከተ በ11 ግቦች ተቀምጠው የሚሰሩ ስራዎች አሉ እና እዛ ግቦችን ደግሞ ለማሳካት ተግባራዊ ለማድረግ የተለያዩ የቅድመ ስራ ቅንጅታዊ ስራዎች ተሰርተዋል። ከነዚህም ውስጥ ምንድነው አንደኛው የተለያዩ እቅዶችን ማውጣት ነው። ከነዛ እቅዶች ላይ ደግሞ እነዛን እቅዶች መሰረት አድርገን ደግሞ ያው በፍርድ ቤት ሁሉም ሰራተኛ በተገመገመበት በተጨማሪም አጋር አካላት በተሰበሰቡበት የሚመለከታቸው አካላት እቅዶቻችንን አስታውቀን አስገምግመናል ማለት ነው። በዚህም የተነሳ እስከ 2022 ድረስ የክልላችን ጠቅላይ ፍርድ ቤት ያወጣው ስትራቴጂክ እቅድ አለ። ያንን ስትራቴጂክ እቅድ መሰረት በማድረግ የፍርድ ቤታችንን ደግሞ በሚመጥን መልኩ ወረዳችንን በተመለከተ እቅድ አውጥተን ወደ ተግባር ገብተናል ማለት ነው። ከዚህም አንጻር አሁን በግብ አንድ ላይ የዳኝነት ነፃነትና ገለልተኝነትን ማረጋገጥ ነው ትልቁ። ያው የዳኝነት ነፃነት ሲባል በሁለት መልኩ ነው የምናየው። አንደኛ ሙያዊ ነው፣ ሁለተኛ ደግሞ ተቋማዊ ነፃነትን ማስጠበቅ ነው። ስለዚህ ይህን በተመለከተ የተለያዩ ስራዎች ተሰርተዋል በፍርድ ቤቱ ማለት ነው። አንደኛው ስም ምንድነው? አሁን ባለንበት ሁኔታ የፍርድ ቤቱን ገለልተኝነት ከማረጋገጥ አኳያ በችሎት ስነስርዓት አከባበር መመሪያ ቁጥር 21 2017 ላይ እውቅና የተሰጠበት ሁኔታ አለ። ፍርድ ቤቱን በተመለከተ የሚሰሩ ስራዎች ምን ምን እንደሆኑ እና የፍርድ ቤቱን ደግሞ ተቋማዊ ነፃነት ለማስከበር ይረዳ ዘንድ ለሚመለከታቸው አካላቶች ትምህርት የተሰጠበት ሁኔታ አለ። ሁለተኛው ደግሞ ወደ ፍርድ ቤት የሚመጡ ባለጉዳዮችን መብታቸውን በተመለከተ የተቀማ ፍትህ የሚፈልጉ ባለጉዳዮች የሚስተናገዱበት በመሆኑ ትክክለኛ ውሳኔ አግኝተንበታል ብለው የሚመጡበት እንደመሆኑ መጠን አገልግሎቱን የምንሰጥ ዳኞች የአስተዳደር ስርዓቱ በመልካም ስነ ምግባር የታነጸ አገልግሎት መስጠት እንዳለብን ያው ተግባብተናል ማለት ነው። በግብ ሁለት ደግሞ ያው ስነ ምግባር ማሻሻልና ተጠያቂነትን ማረጋገጥ ነው። ይህም በተመለከተ ሙያዊ ስነ ምግባር የሚያሳድጉ የሕግና አሰራር ስርዓቶች ተግባራዊ ከማድረግ አንጻር ለዳኝነት ስርዓት መጠናከር አንዱ